ማርያም ስማኛለች ብሎ ልብስ አውልቆ እርቃንን ማሳየት ነውር ነው። ጥቁር ነጠብጣብ በገላችን ገና ምን አይታችሁ ብዙ እንጠይቃለን እያሉ ነው አባቶቻችን። በክርስቶስ እንድታምን ካላመንክ አለማመን ኃጢአት ስለሆነ በክርስቶስ ትጠየቃለህ። ለብዙ ዘመን ተሸውደናል። አሁን ግን በቃን ያለው ለሃይማኖት ስንገዛ፣ ለቃልቻው ስንገዛ፣ ለቦረንትቻው ስንገዛ፣ ሌላው እንዲህ ባለ መልኩ ሰብኮ ሲገፋ የነገር ያለው ትልቅ ነው። እሺ ተራ አይደለም። እኔ ቆሻሻ ነኝ፣ እሱ ንጉስ ነው። ሌላው ደግሞ ሃይማኖትን እንዲህ የተሳደበ ፕሮሞት ይደረጋል። የቅድስት ድንግል ማርያም ወዳጅ የመናፍቃን መዶሻ መናፍቃን አጥብቀው የሚጠሉት ያያዘ ልደታ ሲንግል መዝሙር እንኳን ሳለቁ ያዙ ይልቀቁ ለምትሉ ዘማሪዎች ይድረስልን። ትንሽ መታወቅ ስትጀምሩ ኩራት ለሚላችሁና ካልታጀበን ብላችሁ አገር ለምታምሱ የሀገራችን አገልጋዮች ይህ ሰው በጣም ምሳሌ ሆናችኋል ብዬ አስባለሁ። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ላይክ አርጉኝ ፈልጌው ነው። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮአችን። ጥቁር ነጠብጣብ በገላችን ማርያም ሳመችን እንላለን። ምንድነው የሚባለው? እሺ ምን ይባላል? ምን ይባላል? እሺ ይሁን። እኔ ሐሳብሽን ስለተረዳሁት እኔስ ችግር የለውም፣ ሌላ ነገር አላስብም። ምንም ልታሳይ ብትሞክሪ ማለት ነው ችግር የለውም። አይቻለሁ። አይቶም እንዳላየ ማለፍ ይቻላል እኮ ምንም ችግር የለውም። ግን ምንድነው ሐሳቡ ማለት? እኔ አሁን ለምሳሌ እግሬን ከፍ አድርጌ ማሳየት አልችልም እንጂ የእግሬ እቺ ትንሿ ጣቴ ላይ አለችና ማንም ማርያም እግሬን ሳመች ምናምን ልለው ኧረ ነውር ነው። እግዚአብሔር ኧረ አይባሉ ጌታ አይባሉ ኧረ በስመ አብ ኧረ እንደዚህ የሷ ደግሞ ጭራሽ እዚህ ምናምን ደረቷ ላይ ምናምን እና ደረቷ ላይ ያለውን ለማሳየት ብላ ኧረ ኢየሱስ ለማለት ራሱ ያስጠላል እንጂ እንዴ ኧረ በጌታ ኧረ እንደዚህ አይነት ጭፍንነትን ያስታውሳሉ። ጩጬ እያለን በቃ ምናምን ቁጭ ብለን በቃ በጣም እንደዚህ ነጠብጣብ ጥቋቁር ነጠብጣብ ሰውነታቸው ላይ የበዛ ሰዎች በቃ በጣም ለማርያም ኢምፖርታንት እንደሆኑና በቃ the most በቃ ኢምፖርታንት ፐርሰኖች ለሰማይ ቤት እንደሆኑ ያስቡ ነበረና ይሁን እዚህ ጋር እኮ ስማኛለች፣ እዚህ ጋር እኮ አለልኝ፣ እዚህ ጋር አለ ምናምን ይሁን እዚህ ጋር ራሱ ምናምን ሶስት አለ እኔ ማለት ነው። አሁን ብጉድ ምናምን እየሸፈነው መጣ እንጂ ማለት ነው። እና በጣም ነው የተሳምኩት እኔ ራሴና ጩጬ ያለን የተሸወድንበት ይበቃናል። አሁንም ደግሞ አስቡት ይሄን አክል አሁንም ስቲል በዚህ አስተሳሰብ መሸወድ በጣም ነው ያስጠላው። ኧረ በስመ አብ ደስ አይልም። በክርስቶስ እንድታምን ካላመንክ አለማመን ኃጢአት ስለሆነ በክርስቶስ ትጠየቃለህ። በልጁ የሚያምን የዘላለም ሕይወት አለ፣ ያላመነ ይፈረድበታል። አሁን ተፈርዶበታል እንዴ? ስለዚህ አሁን መግቢያው መውጫው በሩ ክርስቶስ ነው። ኦፍ ኮርስ መውደቂያውም መነሻውም የመሰናከያ ዓለቱም እሱ ነው። ዝንቱ ሕፃን ስዩም ለድቀቱ ወለተንሶቱ ይሄ በቤተ ክርስቲያን የሚሰጥ ትምህርት መርገም በተመለከተ ያለቀ የደቀቀ ታሪክ ነው። በቤተ ክርስቲያን ውስጥ ክርስቶስ የመርገምን ታሪክ ሰብሮታል። ኖ ሞር መርገም የሚባል ነገር የለም። በአዳም ምክንያት የሚወቀስ የሚከሰስ አንድም ፍጡር የለም በዚህ ዘመን። ማንም በአዳም የአዳም ፋይል ተጎትቶ በክርስቶስ ዙፋን ፊት ተስቦ አይ አንተ የአዳም መርገም ስላለብህ ሲወል ግባ፣ አንተ የአዳም መርገም ስላለብህ እንደ ብሉይ ኪዳኑ ዘመን ገሃነም ነው የምትሄድ የሚባል ምንም እንደዚህ የሚባል ታሪክ የለም። በአዲስ ኪዳን አዲስ ኪዳን ነው። አዲስ ኪዳን ጥያቄ ነው ያለው። በቃ አዲስ ህይወት፣ አዲስ ኑሮ። በአዲሱ ህግ ትዳኛለህ፣ በአዲሱ ህግ ይፈረድብሃል። እርሱ ደግሞ በክርስቶስ ማመን አለማመን ነው። በቃ ታዲያ እኛ ስንል የነበረው በየአደባባዩ ስንሰብክን ስንመሰክር የነበረው የሚያፍጨረጭራችሁ ጉዳይ እኮ ሊገባን አልቻለም። ታዲያ እናንተም እንዲህ ነው እያላችሁ እኛም እንዲህ ነው እያለ እንዴት ነው ከኛ ጋር መግባባት ያቃታችሁ ታዲያ? ኤኒዌይስ ግን በሶሻል ሚዲያ በዚህ ፕላትፎርም ላይ ያላችሁ በዚህ ጉዳይ ላይ ስትንቀሳቀሱ የነበራችሁ ወንጌላውያን አማኞች ድካማችሁ በከንቱ እንዳልቀረና ድካማችሁ ወደ ስራ እየገባ እንደሆነ እንዲሁም ደግሞ ስጋ እየለበሰላችሁ እንዳለ
ኦተንቲኬት እንድታደርጉበት ስለፈለኩኝ ነው። በዚሁ አጋጣሚ ትላንትና በሰራሁት ቪዲዮ ላይ በእነ ኤርሚያስ አበበ ጉዳይ ላይ ብዙዎቻችሁ በኮመንት ላይ ስትጎራበጡኝ ነበረ። ምን ደህና ናችሁ? ግን ምን ሆናችሁ ነው? ኧረ ተው አረጋጉት እንዴ ተረጋጉ። እኔ ማንንም ለማስደሰት አይደለም ቪዲዮ የምሰራው፣ ማለት ስለ አምላኬ የገባኝን እውነት መናገር ደስ ስለሚለኝና መሳቅ ስለምወድ ነው የምሰራው እንጂ በነገራችን ላይ ማለት ነው እንዲህ ነገሮችን አይቶ ባላየ ከማልፍ ቪዲዮ አለመስራትን እመርጣለሁ። ሲቀጥል ምንም የኤርሚያስ አበበን ክብር የሚነካ ነገር አልተናገርኩም። ተረጋጉ። የሆነ ሰዓት ላይ የምትወዱት ሰው ሲተችባችሁ ትክክል አለመሆኑ ሲነገር ደማችሁ አይፍላ። ልትናደዱ አይገባም። ትክክል አይደለም። ኦኬ በቃ ተረጋጉ። ቅር ያላችሁ ሰዎች በትንሹ በጣም ከታላቅ ይቅርታ ጋር ከ50 ምናምን ሰው በላይ ሃይድ ፍሮም ቻናል አድርጊያለሁ፣ ተርሚኔት አድርጊያቸዋለሁ ከቻናሉ ላይ። ድጋሚ እኔን እንኳን በይሄን ፕላትፎርም ማየት ከፈለጋችሁ አዲስ አካውንት ነው ማለት ነው ልከፍቱ የምችሉት። እና በጣም በሚያሳዝን ሁኔታ በጣም የስድብ ቃላቶች እየተጠቀማችሁ ስጽፉ ስለነበራችሁና ለዩቲዩብ አልጎሪዝሙ ደግሞ አካውንቴ ላይ ተጽዕኖ ስለሚፈጥር ሃይድ ፍሮም ቻናል አድርጊያቸዋለሁ። በጣም በታላቅ ይቅርታ። ሀሳቤን ካገኛችሁ መልካም፣ ካላገኛችሁ ግን ምንም ልረዳችሁ አልችልም። በጥላቻ የተናገርኩት ምንም ሀሳብ የለም። የአቤል አቡና አሸርጋጅ ምናምን ብላችሁ ደግሞ የማይሆን መልክ ለማስያዝ በጣም ሞክራችሁ ነበረ። አቤል አቡና ወንድሜ ነው፣ በጣም የምወደው የማከብረው ወንድሜ ነው። ክፉ እንዲነካው የማልፈልገው ወንድሜ ነው። ነገር ግን በዛ ሚዲያ ላይ በሚዲያው በራሱ ፕላትፎርም ላይ ያካፈለውና ያጋራው ሀሳብ ስለገዛኝና ስላስማማኝ ተናግሬያለሁ። ግን ደግሞ እሱ አልቀበላቸውም፣ ወንጌል እንደሚሰራ ሰው አላያቸውም ብለዋል። እኔ ደግሞ በተወሰነ መልኩ በዚህ ሶሻል ሚዲያ ላይ ኢንከሬጅ አደርጋቸው በጣም ደስ እንዳለኝ በሚሰሩት ነገር ሰፖርት እንደማደርጋቸው ተናግሬ አውቃለሁኝ። አሁንም አቋሜ በዛው የጸና ነው። ስለዚህ በጣም ብዙ ሀሳቦቻችንን እያገናኛችሁ አንተ የአቤል ምናምን ባትሉ ደስ ይለኛል። እኔ በራሴ ሙድ የምንቀሳቀስ ሰው ነኝ። ቅዱስ ቃሉ የማይደግፈውን ነገር የምቃወም፣ የሚደግፈውን ነገር ደግሞ የምደግፍ ሰው ነኝ። ከጥላቻ አንግል አትዩ። አቤል አቡናም ወንድሜ ነው፣ እናንተም ወንድሜ ናችሁ። ኤርሚያስ አበበም ወንድሜ ነው። ትክክል ያልሆነው ነገር ላይ ትክክል አይደለም እንባባላለን፣ ትክክል የሆኑት ነገር ላይ ደግሞ ትክክል እንባባላለን። ሰፖርት በማድረግም ከሆነ ኮሜንት ከምትጽፉት ይልቅ እኔ በጣም ሰፖርተራቸው ነኝ። ምክንያቱም ቪዲዮ አቅሜን ሳይቀር ፕላትፎርሜን ሳይቀር ተጠቅሜ ሰፖርት ስለማደርግ ማለት ነው። ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላሉ። ዛሬ ኮመንት ላይ እንድታስቀምጡላቸው መጠይቃችሁ መልእክት ራሳችሁን ቻሉ የሚል ነው። እስቲ ራሳችሁን ቻሉ። ያው እንደምታውቁት ይህን ሰውዬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነገር ግን በቀኖኗ በስርዓቷ መመራት አቅቶት ሆዱ በልጦበት አሁን በፕሮቴስታንቱ ዓለም ውስጥ የሚያውደለድል ሰው ነው። የመነኮሳቱን ቆብ እንዲሁም ንግግራችሁ ራሱ ያልተገራ ነው ማለት አንደበታችሁ ራሱ ያልተቀደሰ ሰዎች እንዴት ነው ግን ሃይማኖተኛ የምትሆኑት? ማለት እንዴት ነው የሃይማኖተኛ መልክ ይዛችሁ ለመንቀሳቀስ እንደ መምህር እንደ አስተማሪ ራሳችሁን የምታዩት? አንደበታችሁ ያልተገራ፣ አንደበታችሁ ያልተቀደሰ፣ ከአንደበታችሁ የሚወጣው መርዛማ ቃልና መርዛማ ንግግር ምንድን ነው? ማውደልድል ማለት ወዴት ነው የሚያውደለድለው? እዛ ያየው ነገር ከመጽሐፍ ቅዱስ የሚጣረስ ነው። እዚህ መጣና መጽሐፍ ቅዱስ በሚደግፈው መልኩ ደግሞ አምላኩን እያገለገለ ያለ ሰው ነው። ማውደልደል ማለት አምላክን ማገልገል ነው እናንተ ቤት። ለነገሩ ኦብቪየስሊ ኢየሱስ ክርስቶስን የሚያመልክ ሰው፣ ኢየሱስ ክርስቶስን የሚሰብክ ሰው እናንተ ጋር እንደ አውደልዳይ ነው የሚቆጠረው። አስታውሳለሁ እኔ ጌታን ሳልቀበል በፊት በጣም በቃ እንደ ጎበዝ እንደ አሪፍ ሰው የሚያይኝ ሰው ሁሉ ኢየሱስ ክርስቶስን የግል አዳኝ አድርጌ የተቀበልኩ ቀን ግን ቦዘኔው ዱርዬው ይለኝ እንደጀመረ ማለት ነው። ለእናንተ የበራላችሁ ወንጌል ይሄ ነው እንዴ? ለእናንተ የገባችሁ ወንጌል ይሄ ነው? ነውርም ማስተላለፍ፣ ስድብም ማስተላለፍ፣ ነውሩን ማግኒፋይ ማድረግ፣ ቀሚስን በመልበስ አባ ነኝ እያለ ራሱን የሚሸውድ እንዲሁም ደግሞ አንዳንድ የዋሃንን በሶሻል ሚዲያ ላይ ለማታለል የሚሞክር ነው። እኔ ለፕሮቴስታንቱ ዓለም ደግሞ በጣም አንዳንድ ጊዜ እርስ በርስ የሚጋጭ ሀሳብ፣ ምንኩስና ማለት ይህን ዓለም ንቀው በዚህ ዓለም ከሚገኘው ደስታ ራሳቸውን አግልለው በገዳም በባት ራሳቸውን ዘግተው አባቶቻችን ስለ ጽድቅና ስለ መንግስተ ሰማያት ሲሉ ራሳቸውን የሚያደክሙበት ህይወት። ሲጀመር እንዲህ የሚባለው ሎጂክና ሐሳብ ራሱ ከየት አመጣችሁ? ምንም ዓለምን ክደ ዓለምን ትተ ምናምን የምትሄድበት ዓለም የለም ማለት ከዓለም ወደ ዓለም ነው። በቃ ዛት ሲት እዛም ዓለም ነው እዚህም ዓለም ነው። ራስህን ክደ መስቀሉን ተሸክመ ለጥለት ተከተለኝ ብሎ ያለውም ዴይ ቱ ዴይ በምትኖረው ህይወት ክራይስትን ማግኒፋይ እያደረግ ክራይስትን ሪፍሌክት እያደረግ
ልክ መዝሙረኛው ዳዊት እንደተናገረው ማግኒፋይ ዘ ሎርድ ዊዝ ሚ ከኔ ጋራ አምላኬን ከፍ ከፍ አድርጉት ወይም ደግሞ ማግኒፋይ አድርጉት ብሎ እንዳለ በምድር ላይ ኢየሱስን ከፍ እያደረግከው አምላክን ከፍ እያደረግከው የዚችን ዓለም ግዞት የዚችን ዓለም አሰራር እንዳለ ክደ የምትኖረው ህይወት ነው እንጂ ክርስቲያኒቲ ዓለም በቃኝ ብለ ምናምን ዓለም ከበቃ ባይዘው ሲጥ ነው እንጂ ማለት እንዲ ራስን ማነቅ ነው እንጂ የሚጠበቅበት ከዓለም ወደ ዓለም ሄደ ዓለም በቃ የሚባል ነገር የለም። እዛም ዓለም ነው፣ ዓለማውያን ያሉት የምትጠቀመው፣ የምትበላው፣ የምትጠጣው፣ የምትተኛበት፣ የምትለብሰው እንዳለ ከዓለም ነው። ምንም ከዓለም የምትለየው ነገር የለም። ዓለም በቃኝ ምናምን ትላላችሁ እንዴ? ሼማ እንዴ? ሲጀመር ምን ሰርታችሁ ነው ዓለም ይበቃችሁ? እዛ ቁጭ ብለ ተንበርክከ ከምትጸልይ እውነት ገብቶ ከሆነ ተንበርክከ የምትጸልይበትን አምላክ እኔ የምጸልይበት አምላክ ይሄን ይመስላል ብለ ወጥተ ብትሰብኮ ነው ለኔ ትልቁ ጥቅም። እዛ ተንበርክከ ምንም ጸሎታችሁ የፈጠረው ነገር የለማ። ይሄው በጣም ብዙ ዘመናት አለፉ እኮ እናንተ ገዳም ምናምን ማለት ከጀመራችሁ። ራሳቸውን የሚገዙበት ህይወት ነው። እናንተ እንዲህ አይነት ስራ አያስፈልግም እያላችሁ ደግሞ መልሳችሁ ይሄን ሰው አባ ያሉ መጥራት አንዳንድ ጊዜ ችግር ነውና ራሳችሁን ብትችሉ ጥሩ ነው። በዚህ ሐሳብ ውስጥ ማማለሁ። በነገራችን ላይ ከዛ ቤት ከመጣችሁ በቃ እዛ ቤት ያለውን ነገር እዛ ጥላችሁ ጌታን እኔ በእንደዚህ አይነት ነገር ላይ ሲሪየስ ነኝ ማለት የራሴ አመለካከት ነው። እኔ እዚህ ጋር ምንም ጥላቻ የለኝም። ምንም አይነት ኔጌቲቭ ምናምን ሰው አይደለሁም። ኔጌቲቭ ኢነርጂ ያለኝ ወጣት አይደለሁም። ባይዘውያችን ላይ እኔ ፖዚቲቭ ነገር ነው የማየው። የሚላኩልኝ ነገሮች ላይ ነው ሐሳብ የምሰጠው። ግን ደግሞ ቆቡን ቀሚሱን መስቀሉን ምኑን ይሄ ምና ይዛችሁ መምጣት ምናምን ግን ፌር ነው ብዬ አላስብም። በቃ እሱ የራሳቸው ስርዓት ነው፣ እዛው ያዙት። በቃኝ ብለህ ነው ትተህ የወጣው አይደለ? በቃኝ ካልክ ጥለህ መውጣት። በቃ እዚህ ሱፍ ልበስ እንደ ማንኛውም ሰው ሰደርያ አንጣላ አድርግ ምናምን ወይም በጂንስ ስበክ እንጂ እዛ ያለውን ነገር ኦፌንድ በማድረግ ወንጌል አይሰራም። ትናንትናም በእነ ኤርሚያስ አበበ ዙሪያ የተናገርኩት ሀሳብ ይሄ ነው። ኦፌንድ እያደረግክ የምትሰራ ወንጌል የለም ብራዘር። በቃ አለቀ። ሐቃቁን በመነጋገር አምናለሁ። ኦፌንሲቭ በሆኑ ወርዶች ግን በመነጋገር አላምንም። በማላገጥ ግን አላምንም። እኔ የምስቀው ምናምን ጉዳዩ ስለሚያስቀኝ ነው እንጂ ኦፌንድ ላደርጋችሁ ስለምፈልግ አይደለም። ጉዳዩ የእውነትም ሊትራሊ ስለሚያስቅ ነው ምስቀው። ስለዚህ እዛ ይዛችሁ ታመልኩበትም ሆነ ታገለግሉበትም የነበሩ ማቴሪያሎችን እዛ ጥላችሁ ማምጣት ያለባችሁ። ራሳችሁን ቻሉ በሚለው ሐሳባችሁ እስማማለሁ። ራሳችንን መቻል አለብን። ከማዘር ጋራ ቸርች ሄደ ነብዩ የአንተን ስም ጠርቶ ሲመክር ስራ የሚባል በመካከላችን አንድ ሰው አለ። ወይኔ በጣም የስልክ ሱስ አብዝተዋል። በጣም የስልክ ሱስ ይታየኛል። ቀንስ፣ ነገር መጥፎ ነው። ቀንስ። ወደ ዓለማዊ ነገር መሳብ ነው። ይሄ ጥሩ አይደለም። ተረጋግተህ በተለይ ይሄ ቲክቶክ ነው ምናምን የሚባለው ይሄ ደስ ይላል። አስባችሁታል? እኔ ስለነገሩ ብቻዬን ነው የምኖረው ምናምን እንጂ ከምር ግን ፋሚሊ ጋር ስሄድ ምናምን ይሄ ስልክ በቃ ምናምን ይባላል። እኔ በጣም ቲክታክ አዲክትድ አይደለሁም፣ ግን የሚላኩልኝ ቪዲዮዎች በጣም ስለሚያዝናኑኝ በጣም እየናፈኩኝ ነው ቲክታክ ገብቼ ቼክ የማደርገው ምናምን እና ስልክ በመጠቀም ዙሪያ አይን ሊጠፋ ነው ምናምን ከሚባሉ ሰዎች የእውነት አይን ያጠፋል። በቃ ተረጋግጧል። በሳይንስ አይን ያጠፋል። ቲክታክ ከአንድ ሰዓት በላይ አትጠቀሙ ቢባል 12 ሰዓት ልጠቀም የሚችለውና ቅድሚያ አይኑ ሊጠፋ ከሚችል ሰዎች መሃል አንዱ እኔ ነኝ። በዚህ አጋጣሚ ይህንን ቪዲዮ የምሰራላችሁም በስልኬ ነው፣ ኤዲት የማደርግላችሁም በስልኬ ነው። ሁሉን ነገር የምጨርሰው ዩቲዩብንም ቲክታኬንም ሁሉን ነገር ማኔጅ የማደርገው በስልኬ ነው እና ወደዚህ ፕላትፎርም መቀላቀል የምትፈልጉ ሰዎች እጃችሁ ላይ ባለው ማቴሪያል ብቻ ተጠቅማችሁ ወደ ሶሻል ሚዲያ መቀላቀል ትችላላችሁ። ግን ነብዮቹ ሳያዩአችሁ እግዚአብሔር ከእንደዚህ አይነት ውርደት ይሰውራችሁ። ዮሐድ ምንም ነው የማይሆነው፣ ምንም ነው የማይሆነው። ዮሐድ ዮሐንስ ምንም ነው የማይሆነው፣ ምንም አይሆነው። እኛ ኦርቶዶክስ ተረባርበን ወደ ውጭ እንልከዋለን። ምን ያመጣል? ፎቶ አንስቶት ለጴንጤዎች ሲበትን የነበረው ደምረው ነው። ለቢኒም የላከለት የዛን ጊዜ አቃል ቢኒ አብሮን ነበረ። ደምረው ነው። ምንም ነው የማይሆነው። ዮሐድ ዮሐንስ ምንም ነው የማይሆነው፣ ምንም አይሆነው። እኛ ኦርቶዶክስ ተረባርበን ወደ ውጭ እንልከዋለን። ምን ያመጣል? ፎቶ አንስቶት ለጴንጤዎች ሲበትን የነበረው ደምረው ነው። ለቢኒም የላከለት የዛን ጊዜ አቃል ቢኒ አብሮን ነበረ። ደምረው ነው። አዩ ከዚህ በኋላ ማንም ሰው ጊፍት እንዳይሰጠኝ እዘጋለሁ። ወይኔ ጌታ ሆይ፣ ወይኔ ጌታ ሆይ፣ ከምር ከዛም አልሆነለት
እንዶ ደምሮ ለምን አይቀርብም? ጌታን በቃ ይቅርብ። ይኸው ወንድሞቼ ብለህ የሆነ ሰዓት ላይ እንትን ያልክባቸው ሁሉ ተለውጠውብሃል። የእውነት የማይለወጥብህ እኛ ጋማው ኦፍ ኮርስ የተለወጡብህ ሰዎች አሉ ምናምን እነ እገሌ የተለውጠውብሃል እናውቃለን። በጥቅም ዙሪያ የሆነ ሰዓት ላይ ይረዱ ነበረ፣ እንድትሰድብላቸው ይከፍሉ ነበረ። አሁን ደግሞ ትተዋል። ግን አሁን ፊቱን ያላዞረብህ ስቲል ዛሬም የሚፈልግ የሚናፍቅ በጉጉት እጆቹን ዘርግቶ የሚጠብቅ ኢየሱስ ክርስቶስ ብቻ ነው። ፊትህን ከሃይማኖት መልክ አስወጣና ፊትህን ወደ ኢየሱስ ክርስቶስ አዙር። በቃ ይቅርብ። ከምሬ ነው። ምንም በእንደዚህ አይነት ሲቹዌሽን ተጠቅሜ መግባቴ አይደለም። በቃ ቢቀርብ ይሻላል። ለምን ህይወትህን ሳክሪፋይ ታደርጋለህ? ላልተገባ ምልልስ ብለህ። የዚችን እናት ነገር አይታችኋል? ይቅረተኝ ያድናል ኢየሱስ ይታደጋል። ጦንቃዩ ይሞታል። ጦንቃይ ቤት የሚሄዱ ያምታሉ። ራቡ ለምበለሰው ይዘምራል። ወንጌል ያሸንፋል። ወንጌል ይወጣል። ጦንቃዩ ይሞታል። ከዛ በኋላ ሰው ሞርተኞቹ ደጋሞቹ ለጌታ ይሽጋሉች የሚሉ ከሆነ በስታን ይለቅማሉ። ለጌታ በስታን ይለቅማሉ። እሺ ብትሉ ከሆነ አትዋረድ። ከኔ ጋር ያለው ትልቅ ነው። እሺ ተራ አይደለሁም። እኔ ቆሻሻ ነኝ። እሱ ንጉሥ ነው። አይተወንም፣ አይንቀኝም። ይመን እግዚአብሔር ይመጣል። ይመን እንጂ አትፍራ። እኔ ቆሻሻ ነኝ፣ እርሱ ንጉሥ ነው። ዋው! አትውረድ። የምንላይ መርገመር የሚበድል ይጸልይ። የምረግም ይምረግ። የኪዳን ልጅ ነኝ። ተራ አይደለህም። የአብ ልጅ ነኝ። ኢየሱስ ጀግና ነው። አለቃ ነው። የማይተው የማይንቅ ስለ ሰው ወጣት የሞተው የተሰቀለው ፍቅሩ በመስቀል ያሳየው ሰው ልጅ ወዳለው ካለ ሚስቱም ትሁን ወንድም ይሁን እናትም ትሁን ብለው በከባድ ያስታውቃሉ። ክርስቶስ ግን በመስቀል ላይ ያስታወቀው ስለ ሰው ወጣት የተቸከለው ስለ ሰው ወጣት የሞተው አይተውይ ከእናትና ከአባት ይበልጣል። ይበል በትዕግስት ጠብቅ። በመከራ የሚጠራ የተባረከ የሚያመሰግን እግዚአብሔር ሰው ሻሉ። ትላንትና በዛኛው አካውንቴ ላይ በለቀኩት ቪዲዮ ላይ እንግዲህ ለዚች እናት ቻሌንጅ እየተጀመረ ነው። አይ ዶንት ቲንክ ማን እየሰበሰበ እንዳለ ማን እያገዘ እንዳለ ማን በዚህ ጉዳይ ላይ ተሳትፎ እንዳለ ምንም አውቀው ነገር የለም። ግን በሶሻል ሚዲያ በስፔሻሊ የኔ የዩቲዩብ እና የቲክታክ ፋሚሊዎች ካላችሁ አብረን ሆነን ከኔ ጋራ ሆነን ማድረግ ያለብንም ማድረግ እንችላለን ብያችሁ የሶሻል ሚዲያ አካውንቶቼን ማለት ቴክስትና ስልክ ልደዋወልባቸው የምችላቸውን ቴሌግራም እና ስልክ ቁጥሬን አስቀምጬላችሁ ነበረ። በእኔ በኩል እንዲደርስላችሁ የምትፈልጉ ሰዎች በታማኝነት አደርስላችኋለሁ። እዚህ ጋር በማስቀምጥላችሁ የቴሌግራም ዩዘርኔም እና ስልክ ቁጥር ኮንታክት ልታደርጉኝ ትችላላችሁ። የአቅማችሁን ለዚች እህት ማድረግ ትችላላችሁ። እኔ በታማኝነት አደርስላችኋለሁ። ያናገራችሁኝ ሰዎች አላችሁ፣ እግዚአብሔር ዘመናችሁን ይባርክ። በጣም የሚያሳዝነው እኛም በእንደዚህ አይነት ነገር ላይ ሲሪየስ እንድንሆን ስለምፈልግ አንድ ነገር ላሳያችሁ። ሸልመው ሰው ሁሌ እንደተወቀሰ፣ ሁሌ እንደተሰደበ፣ ሁሌ እንደተሳደደ ከ6 ከ7 ጊዜ በላይ የታሰረ የእመቤታችን የቅድስት ድንግል ማርያም ወዳጅ የመናፍቃን መዶሻ ወጣቱ ቂርሎስ የምንለው ጎንደርን በተለየ ሁኔታ የሚወድ መናፍቃን አጥብቀው የሚጠሉት ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ኧረ በእናታችሁ ውፍ! ኧረ በጌታ በኢየሱስ እንዴት መስማት እንደምትሰቀጥጡ! ወንጌል ሰርቶ እንደዚህ ፕሮሞት የሚደራረጉ አይመስሉም? በጣም የሆነ ኢየሱስ ክርስቶስን ሰብኮ የታሰረ አይመስልም? ነውር እየተናገረ እኮ ነው የሚታሰረው። አፍ እየከፈተ ነው የሚታሰረው። ለምንድን ነው እውነቱ ማንነጋገረው? ኢየሱስን ሰብኮ ምናምን አይደለም፣ ጥላቻን እየሰበከ ይሄ አንቲክራይስት ሆኖ ነው እየታሰረ ያለው። አንቲክራይስት ስለሆነ ማለት ነው። ማለት የመንግስትን ስትራቴጂ የሚጣረስ ሀሳብ እየተናገረ ነው እየታሰረ የነበረው። ምንም ወንጌልን ሰብኮ አይደለም። እነሱ እንደዚህ ፕሮሞት ይደራረጋሉ። ወንጌል ያልሰበከው እንኳን ሃይማኖትን ከሃይማኖት ጋር በማጋጨትና በሌላ ሃይማኖት ውስጥ ያሉ መምህራኖችንና አባቶችን በመሳደብ እንደዚህ ይሸላለማሉ። እነሱ በዚህ መልኩ ፕሮሞት ይደራረጋሉ። እኛ ቤትስ በአደባባይ ላይ ወጥቶ ወንጌል የሚሰብኩትን እና አይደለ ምንም ሰፖርት እንኳን አናደርጋቸው። ስለዚህ
በዚሁ አጋጣሚ በአደባባይ ላይ ወንጌልን ሲሰብኩ የምታዩዋቸውን አባቶች፣ እህቶች፣ ወንድሞች፣ እናቶችን ሰፖርት ማድረግ ይህ የድጋፍ እጆቻችሁ የተዘረጉ እንዲሆኑ በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ ከምን ውስጥ እንዳወጣን ታውቃላችሁ? ግን በእውነት እኔ እጅጉን እገረማለሁ። እናንተ ለሃይማኖት ስንገዛ፣ ለቃልቻው ስንገዛ፣ ለቦረንትቻው ስንገዛ፣ ለጨሌው ስንገዛ፣ ለውቃቢው ስንገዛ፣ ይሄ ሁሉ የምንገዛው እኮ እንዳይገለን ብለን ነው። የምናመልከው አምላክ በዛኛው ሃይማኖት አያድነንም፣ ከዚህ ሁሉ አያድነንም። እናውቀዋለን። ስለማያድነን ይሄን ሁሉ መከተል አለብን። ቦረንትቻ ካላመለከው ካላረድክለት ወይ ቤተሰብ ወይ ሆነ የቤትህን ነገር ይጨርስብሃል። አይሰማህም ነው እኮ የምልህ። ስለዚህ አምላክ ቢኖርህ የምታመልከው አምላክ አያድንህም። አያችሁ፣ እስኪ ይሁት ቤተሰቦቻችሁ የሚያመልኩትን ከዛ የእናንተን ሃይማኖት ከዚህ ጉድ ማወጣችሁ ሃይማኖት ምን ያደርግላችኋል? ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። በጣም በፍራቻና በታላቅ መንቀጥቀጥ የፈራናቸው ሁሉ ኢየሱስ ክርስቶስ ሲገባ ሁላቸውም አቅማቸው እንደተሽመደመደ ብዙዎቻችሁ ሪያላይዝ አድርጋችኋል አይደል? ሁላቸውም አቅማቸው ከኢየሱስ ክርስቶስ በታች ሊነጻጸር ራሱ በማይችለው መልኩ ማለት ነው የምንፈራውን ሁሉ ያስፈራራንበት ሁኔታ ነው የተፈጠረው ወገኖቼ። እና ኢየሱስ ስሙ ይባረክ። አስመለጠን፣ አስፈራርቱ ጨቁኖ ከገዛን የአጋንንት ስፒሪት አስመለጠን እግዚአብሔር። ይህ በስርዓት በምናምን በካልቸር ተብትቦ የያዘንን ሃይማኖት አስመለጠን ጌታ ስሙ ይባረክ። እንደዚህ አይነት ጠያቂ ትውልድ ተነስቷል። እስቲ ዘማሪዎች ስሙት። ትንሽ መታወቅ ስትጀምሩ ኩራት ለሚላችሁና ካልታጀበን ብላችሁ አገር ለምታምሱ የሀገራችን አገልጋዮች ይህ ሰው በጣም ምሳሌ ሆናችኋል ብዬ አስባለሁ። ስሙ ፎረስት ፍራንክ ይባላል። አሜሪካዊ ጋስፕል አርቲስት ወይም ደግሞ ዘማሪ ሲሆን ከሰሞኑ በጣም ብዙዎችን ስፒችለስ ያደረገ የሚገርም ውሳኔ ወስኗል። ያንን ከመናገሬ በፊት ስለ ፎረስት ፍራንክ አንዳንድ ባክግራውንዶችን በአጭር ሰከንድ ውስጥ ልንገራችሁ። አስቀድሜ እንደነገርኳችሁ እንግዲህ ስሙ ፎረስት ፍራንክ የሚባል ሲሆን አሜሪካዊ ዘማሪ ነው። አክቲቭ መሆን የጀመረው ደግሞ ከ2017 ዓ.ም ጀምሮ ነው። ከሌሎቹ ዘማሪዎች አንጻር ሲታይ በጣም በአጭር ጊዜ ውስጥ ወደ ሜንስትሪም መምጣት የቻለና በጣም በአጭር ጊዜ ውስጥ ዝናን ማግኘት የቻለ ሰው ነው። ይህ ሰው እንግዲህ የአሜሪካ ጋስፕል አርቲስቶች የሚሸለሙትን ዳቭ አዋርድ በጣም በቀላሉ ነው መሸለም የቻለው። ከዛም ባሻገር የጋስፕል አርቲስቶች በቀላሉ የማያገኙት ቢልቦርድ ቶፕ 100 ቻርት ላይ በቀላሉ ሊስት መደረግ የቻለ ሰው ነው። የዚህ ሰው ስኬት እንግዲህ እዚህ ጋር አላበቃም። አይደለም ለጋስፕል አርቲስቶች ይቅርና ኢቭን ለሰኪላር አርቲስቶች እንኳን ሳይቀር ምኞት የሆነው የግራሚ አዋርድ ላይ በቅርቡ ኖሚኔት ተደርጎ ነበር እና ከዛ በኋላ ግን ወጥቶ የተናገረው ነገር በጣም ብዙዎችን አስገርሟል። ፎረስት ፍራንክ እንግዲህ ለግራሚ አዋርድ ኖሚኔት ከተደረገ በኋላ በራሱ የቲክቶክ ገጽ ላይ መጥቶ በዚህ አዋርድ ላይ እንደማይገኝ ያሳውቃል። ለዚህም ደግሞ እንደ ምክንያት ያስቀመጠው ምንድነው? ለረጅም ጊዜ ከራሴ ጋር ስብሰለሰል ነበረ። በመጨረሻ ላይ የደረስኩበት ውሳኔ ግራሚን ጨምሮ የትኛውም አይነት ከዚህ በኋላ የሚመጡ የሽልማት መድረኮች ላይ አልገኝም ብሏል። ባይዘዌያችን ላይ ግራሚ አዋርድ ማለት በቃ ይሄ ቶፕ ኖች የሚባለው ማለት ነው። በቃ በጣም ብዙ አርቲስቶች ለማግኘት የሚለፉበት ስንት አቅማቸውን ስንት ገንዘባቸውን የሚጨፈጭፉበት አዋርድ ነው። በነገራችን ላይ ይሄ ተራ አዋርድ አይደለም፣ በጣም ትልቅ አዋርድ ነው። እግዚአብሔር ስሙ ይባረክ። ግን ይሄ ወጣት ይሄ ዘማሪ በነዚህ በጌታን በማያከብር ዘፈናቸው የሚታወቁ ሰዎች ስፔሻሊ የምናምን ተከታዮች ማለት ነው። እዚህ ላይ ስም መጥራት ስለማያስፈልግ ማለት ነው። እና የዛ ተከታዮች ናቸው ብዙዎቻቸው። እና ከነሱ መሀል ቁጭ ብለህ ለነሱም ለአንተም ከተዘጋጀል አዋርድ መውሰድ ማለት ከነሱ ጋራ ምንድነው ይሄ በኩርነትን እንደመሸጥ ነው እኔ የምቆጥረው። እና ወንድማችንም እንግዲህ ፊል ያደረገው እንደዛ ይመስለኛል። እና እግዚአብሔር ይመስገን። በእኛ ጋር ግን ቢሆን እንደዚህ ያደርጋሉ ወይ ብዬ ሳስብ ግን ይከብደኛል። ምክንያቱም ገና አንዲት የሆነች ከበር ተለቆ እንዲህ ስለሚሄዱ ንጥር እያሉ ስለሚሄዱ አነጣጠራቸው ራሱ ይለያል። በቃ ሱፍ አጠባበባቸው ራሱ ሌላ ታሪክ ነው። እና መሬት አይንካኝ ምናምን ስለሚሉ ሰው ራሱ ሰላም ለማለት ምናምን ስለሚጸየፉ
ለነሱ ጥሩ መልእክት ነው ብዬ ስላሰብኩ ነው ይዤላችሁ የመጣሁት። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጠብቁኝ። ይመቻችሁ።